ከቆቦ ሰማይ ስር የአገዛዙን ጦር አሰፋፈር ስትሰልል የነበረችው የፋኖ ድሮን በብልጽግና መንደር ውስጥ ያሉ ሹመኞችን ደም ግፊት ጨምራለች ተብሏል። እነ ብርሃኑ ጁላ በሁለት ሳምንት ትጥቁንም ቀበቶንም እናስፈተዋለን ብለው የዘመቱበት ፋኖ አሁን ላይ ከተራ ክላሽ እስከ ዘመናዊ መሳሪያዎች መታጠቁ እየተገለጸ ነው። ፋኖዎች ከሰሞኑ ይፋ ያደረጉት ድሮንም ትግሉ ወሳኝ ምዕራፍ ላይ መድረሱን የሚያረጋግጥ ነው ተብሏል። ቀዳሚው መረጃችን ነው። ሰልጥነን የታጠቅነው ህዝብን ለመግደል አይደለም ሲል ሰራዊቱ አመፀ። የብልጽግናው አገዛዝ በየጊዜው ወታደራዊ ኩብለላ እየደረሰበት ተቸግሯል። በተደጋጋሚ የሰራዊቱ መክዳት ያስቸግረው ስርዓቱ አዲስ አበባን ጨምሮ በተለያዩ የአማራ ትልልቅ ከተሞች አስቸኳይ ስብሰባ ተቀምጧል። ይህንንም ትሰሙታላችሁ። በወለጋ ሙጆች ሲቀጥሉ የአፋብን አሻ ሰይድ እዝ ከ3 ክፍለ ጦሮች ጋር በመቀናጀት ከአንድ ሻለቃ በላይ ያገዛዙን ሰራዊት እስከ ወዲያኛው በመሸኘት ታሪክ ሰርቷል። ወደ እናንተ ይደርሳል። የሆዴድ ባለስልጣናት የዘር ፍጅት ማወጃቸውን ቀጥለዋል። በአዲስ አበባ ጉዳይ ከአበሻ ጋር አንነጋገርም ብለዋል። ጉዳዩን በርካቶችን አስገርሟል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የኢትዮ ላይቭ ኒውስ ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የሆዴድ ባለስልጣናት የዘር ፍጅት ማወጃቸውን ቀጥለዋል። በአዲስ አበባ ጉዳይ ከአበሻ ጋር አንነጋገርም ሲሉ ዶክተር ሳሙኤል ክፍሌ ገልጸዋል። ይህ ሰው የአዲስ አበባ ዩኒቨርሲቲ ፕሬዝዳንትና የአዲስ አበባን ጉዳይ በዋነኝነት ያስያዙት ሰው ነው። ጽንፉን አቋም ይዘውም እንዲያስተባብር በኦህዴድ ሰዎች ኃላፊነት የተሰጠው ሰው ነው። ይህን ያደረጉት በአዲስ አበባ ዩኒቨርሲቲ ፕሬዝዳንትነቱም ቀድሞ በነበረበት ትምህርት ሚኒስቴርም በርካቶችን በተለይም ከተለያዩ አካባቢ የመጡ ምሁራንን ያግባባል ተብሎ ነው። ሰውየው ግን የሚዘራው ጥላቻ ነው። ራሳቸው የኦሮሞ ተወላጆች በምክክሩ ወቅት ሰብስበው የነገራቸውን እየጻፉ ነው። ይህ ሰው የኦህዴድ ተወካዮችን የአዲስ አበባ ጉዳይ የኦሮሞ በመሆኑ ከአበሻ ጋር አንነጋገርበትም ማለታቸው ተሰምቷል። ምክር ተብሎ ተጠርቶ ከአበሻ ጋር በአዲስ አበባ ጉዳይ አንነጋገርም ያለ ሲሆን ሰውየው በዚህ ጥላቻው ለፖለቲካ ስልጣን መታጨት ፈልጓል የሚሉ የመረጃ ምንጮችም ገልጸዋል። ይህ ቅስቀሳ ታዲያ ነገ ሀበሻ ከአዲስ አበባ ይውጣ ለማለት ነው የሚሉም አልጠፉም። በሌላ መረጃ ሰልጥነን የታጠቅነው ህዝብን ለመግደል አይደለም ሲል ሰራዊቱ አምጿል። የብልጽግናው ሰራዊት በየጊዜው የወታደራዊ ኩብለላ እየደረሰበት ተቸግሯል። በተደጋጋሚ የሰራዊት መክዳት ያስቸገረው ስርዓቱ አዲስ አበባን ጨምሮ በተለያዩ የአማራ ግዛቶች ቆይ ስብሰባ ተቀምጧል። በተለይም የሚኒሻ አድማ ብተናና የአማራ ተወላጅ የሆኑትም ሆነ የሌላ ብሔር ተወላጅ የሰራዊቱ አባላት በተከታታይ ክህደት መፈጸማቸው ያሳሰበው ስርዓቱ ምን እየተካሄደ እንደሆነ በግልጽ ውይይት ተደርጎ እውነታው መታወቅ ይኖርበታል የሚል ትዕዛዝ አውርዷል። በተለይም የሚከዱት የጥምር ጦር አባላት ሙሉ ትጥቃቸውን ይዞ መክዳታቸው ያሳሰበው ስርዓቱ ከቅርብ ጊዜ ወዲህ ወደ ማሰልጠኛ የሚገቡት መሳሪያ ለመውሰድ ብቻ ነው የሚመስለው። መሳሪያ ለመውሰድ ብቻ ነው የሚመስለው ወታደር እያሰለጠንንና መሳሪያ እየሰጠን ጠላት የምናጠናክረው እኛንን የሚል ግምገማ ማድረጉንም ምንጮች ገልጸዋል። በትናንትናው ብቻ 35 የስርዓቱ ጦር በየአቅራቢያው ለሚገኙ የፋኖ ሰራዊት ሙሉ ትጥቁን እንደያዘ እጁን በመስጠት ስርዓቱን መክዳቱን መዘገባችን ይታወሳል። ዛሬ ደግሞ በሸዋና በጎንደር 20 የስርዓቱ ጦር አባላት ፋኖን ተቀላቅለዋል። የብልጽግናው ሰራዊት 6ኛ 605ኛ ኮር ዋና ማዘዣውን በቢቸና ላይ ያደረገ ሲሆን እዚህ ወታደራዊ ካምፕ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የተቀላቀሉት የብልጽግና ሰራዊት አባላት ሙሉ ትጥቃቸውንና ወታደራዊ መረጃ ጭምር በመያዝ ነው። የመረጃና መሐንዲስ ኃላፊውን ጨምሮ መስመር መኮንኖችና መደበኛ ወታደሮች ሙሉ ትጥቃቸውን እንደያዙ የሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። በይፋት አውራጃ ደግሞ የመከላከያ አባላቱ ብሬንን ጨምሮ ሌሎች የቡድን መሳሪያዎችንና ከፍተኛ ቁጥር ያለው ተተኳሽ እንደያዙ መሐመድ ቢሆነኝ ኮር እስቴጎማ ተራራ ክፍለ ጦርን ተቀላቅለዋል። የብልጽግናው ሰራዊት ኩበላቸውን በመቀጠልም በዚህ ሸዋ ጠቅላይ ግዛት ከከሰም ቀጠና በተመሳሳይ የሚሊሻና መከላከያ አባላት ሙሉ ትጥቃቸውን እንደያዙ ከሰም 2ኛ ኮርን ተቀላቅለዋል። በጎንደር ጠቅላይ ግዛትን በተመሳሳይ የብልጽግና ጥምር ጦር አባላት ሙሉ ትጥቃቸውን እንደያዙ ፋኖን እየተቀላቀሉ ሲሆን የባዲን ሚሊሻና አድማ ብተና አባላቱ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተኮርን ተቀላቅለዋል። ይህ ተደጋጋሚና ተከታታይ የሰራዊት መክዳት ያሳሰበው ስርዓቱ በዚህ መጠን ሰራዊቱ የሚከደው በምን ምክንያት ነው? በምልመላ ወይስ በዓላማ ምክንያት? ትክክለኛው ምክንያት ተጠንቶ መቅረብ አለበት። በዚህ መንገድ የምንቀጥል ከሆነ የጠላት ኃይል በራሳችን የሰው ኃይልና ሎጂስቲክ እያጠናከርን በራሳችን ላይ ጠላት መፍጠርን በራሳችን ላይ ጠላትን ማፈርጠም ነው የሚሆን የሚል መመሪያ በተለይ ለአማራ ክልል ገዢ ፓርቲ በተለይም ለአማራ ክልል ብልጽግና
ፓርቲ እንደተላለፈለት የደረሰ መረጃ ያመላክታል። በዚህ መመሪያ መሰረትም የአማራ ክልል ሚሊሻ ኮሚሽን ኃላፊዎች በየደረጃው የሚገኙን አመራር ለአስቸኳይ ስብሰባ መጥራታቸውን የተሰማው። ይህ በእንዲህ እንዳለ የፋኖ ኃይሎች አገዛዙን ጦር የሚያደርገውን ስልታዊ የአሰፋፈርና የእንቅስቃሴ አካሄድ ለመሰለል ቅኝት ለማድረግ አነስተኛ የቅኝት ድሮኖች መታጠቅና መጠቀም መጀመራቸውን በአገዛዙ ቤት ከፍተኛ ድንጋጤ ፈጥረዋል። ከመደበኛ የፊት ለፊት ውጊያ ይልቅ የደፈጣ ጥቃቶችን፣ ፈጣን የመግባትና የመውጣት ስልቶችን እንዲሁም የደፈጣ መዋቅሮችን በመጠቀም እንቅስቃሴያቸውን ያካሂዳሉ። በአማራ ክልል የተለያዩ ዞኖች የሚንቀሳቀሱት የፋኖ ኃይሎች ወታደራዊ ይዞቻቸውን ማስተባበርና የትጥቅ መሳሪያ መረጃዎችን፣ የቴክኖሎጂ አጠቃቀምን ጨምሮ እርስ በርስ የመለዋወጥ አቅማቸውን እያደራጁ እንደሆነ ተገልጿል። ዘመናዊ ቴክኖሎጂዎችን እንደ ድሮን ያሉ መጠቀም መቻላቸው በደጋፊዎቻቸው ዘንድ የስነ ልቦና የበላይነት እንዲሰማቸው የሚያደርግ ሲሆን፣ በተቃራኒው ደግሞ በአገዛዙ የጸጥታ መዋቅር ዘንድ ተጨማሪ ስጋትን ደቅነዋል። በሌላ በኩል የአፋብን አይሻ ሰይድ ከ3 ክፍለ ጦሮች ጋር በመቀናጀት ከአንድ ሻለቃ በላይ ያገዛዙ ኃይልን እርምጃ ወስዷል። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ ቀጠና አይሻ ሰይድ ከ3 ክፍለ ጦሮች ጋር ባደረገው የተቀናጀ ወደ ውጊያ ከአንድ ሻለቃ በላይ የሚሆን ያገዛዙ ኃይል እርምጃ በመውሰድ ታላቅ ድል መቀዳጀቱን አስታውቋል። የዙ ሰብሳቢ አርበኛ ንጉሴ በላኩት መረጃ እንደገለጹት ነሐሴ 3 ቀን 2018 ከ10 ሰዓት ጀምሮ እስከ ምሽት ድረስ በተካሄደው ከባድ ውጊያ የተሳተፉት የጌጤ ግርማ ክፍለ ጦር፣ የአንገር ጉተን ክፍለ ጦርና የአበጀ ጥበቡ ነበልባል ክፍለ ጦር ናቸው። እነዚህ ክፍለ ጦሮች በጋራ በመቀናጀት ባካሄዱት ተጋድሎ በአንድ ግንባር ብቻ የብልጽግናውን ስርዓት አስጠባቂ የመከላከያ ሰራዊትና የገዳ ኮማንዶ ከአንድ ሻለቃ በላይ የሚሆን አባል መደምሰሳቸውን ገልጸዋል። በተጨማሪም በርካታ ነፍስ ወከፍ ክላሽንኮቭ፣ ጠመንጃና ብሬን መሳሪያዎችን በቁጥጥር ስር ውለው መማረካቸውን አርበኛ ንጉሴ ያረጋግጠዋል። ሰብሳቢው አርበኛ ንጉሴ አክሎም እንደገለጹት አሁን ይፋ የሆነው መረጃ የአንድ ግንባር ብቻ ሲሆን በየግንባሩ በነበረው የኔትወርክ መቆራረጥ ምክንያት የሁለት ክፍለ ጦሮች ውጊያ ሪፖርት እስካሁን ሙሉ በሙሉ እንዳልደረሳቸው ጠቁመዋል። እንዲህ እንዳለ የብልጽግና መከላከያ ሰራዊት ከገዳ ኮማንዶ ጋር በመቀናጀት በጉምዝ ላይ ጭፍጨፋ መፈጸማቸው ተነግሯል። ከብልጽግና መከላከያ ሰራዊት ከገዳ ኮማንዶ ከሚሊሻ የተውጣጣ ጥምር ወታደራዊ ኃይል በቤንሻንጉል ጉምዝ ካማሺ ዞን ሚዝጋ ወረዳ ሜጤ ቀበሌ ላይ ከቀናት በፊት ጀምሮ በከባድ መሳሪያ የታገዘ ጥቃት ተከፍቶ በርካታ ንጹሃን የጉምዝ ብሔረሰብ አባላት መገደሉን ምንጮች ገልጸዋል። በጥቃቱ ከተገደሉት በተጨማሪ በርካታ ንጹሃን የቆሰሉ ሲሆን ሀብት ንብረታቸው ወድሟል። ቀሪዎቹ የታቸውን ለማትረፍ በሽሽት ላይ ናቸው። አካባቢው ወደ ኦሮሚያ ክልል ለማካለል ያለመ ነው በተባለው በዚሁ ጥቃት በመከላከያ ሰራዊቱ ፈቃድ ከጥምር ጦሩ ጋር ተሰልፎ ሀብት ንብረት እየዘረፈ በተሽከርካሪ ጭኖ ቡድን መኖሩን ከቀንድ ከብት ጀምሮ የቤት ጣራና ግድግዳ ጭምር እየነቀለ ዘርፎ የሊሙ ወረዳ ዋና ማዕከል ወደ ሆነችው ገሌላ ከተማ እየወሰደ መሆኑን የመረጃ ምንጮች ገልጸዋል። ከውጭ ወደ ያዝናቸው መረጃዎች ስናልፍ ደግሞ የጀርመን ጦር ኃይል ሐሙስ ምሽት ላይ በቦበን አቅራቢያ በሚገኘው መቸርኒ በሚገኘው የጦር ሰፈር ድሮኖች መታየታቸው ተረጋገጠ። ይህ ጦር ሰፈር የአሜሪካን ፓትሪዮት አየር መከላከያ ሚሳኤል መገጣጠሚያዎች የሚገኝበት እንደሆነ ተዘግቧል። የቡድንስዌር የጋራ ኃይል ኮማንዶ ቃል አቀባይ እንዳሉት ጉዳዩ ወደ አካባቢ ፖሊስ ከመምራቱ በፊት ወታደራዊ ፖሊሶች ወደ ቦታው ተሰማርተዋል። ድሮኖቹ በአውሮፓ ሀገራት ጦር ሰፈሮች አቅራቢያ ሲታዩ ይህ የመጀመሪያ አይደለም። ዩክሬን ከሩሲያ ጋር የምታደርገውን ጦርነት የምትደግፍ የአውሮፓ ሀገራት ውስጥ በሚገኙ ወታደራዊ ሰፈሮች ወይም ሞስኮ ምንም አይነት ተሳትፎ የለኝም ስትል በተደጋጋሚ አስተባብላለች። የጀርመን የአገር ውስጥ ጉዳይ ሚኒስትር አሌክሳንደር ዲቬትሪድ ሁለት ቢልድ ለተባለ ጋዜጠኛ እንደተናገሩት ጀርመን አለመረጋጋትን የሚፈጥሩ ጥቃቶች መደበኛ ኢላማ ሆናለች። ጦርነት ላይ አይደለም፣ ነገር ግን በየዕለቱ የተለያዩ መሳሪያዎችን ባካተተ ጦርነት ውስጥ ኢላማ ነን ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።